ቲንክ ሁላችንም የራሳችን እውነት አለ የመጣንበት መንገድ የተሰራንበት መንገድ እና ሁላችንም ከምናደርጋቸው ፍሬዎች ጀርባ የሚሳቡ ገመዶች አሉ የሚተረተሩ ክሮች አሉና እነዛ ክሮች ግን እኛ ፈልገን የተሰሩ ላይሆኑ ይችላሉ እውነት እኔ ጋር ብቻ መሆን አትችልም እኔም ፈራጁ መሆን አልችልም ምክንያቱም እነሱ የተራመዱትን መንገድ ተራምጄ አላቅም የተጫሙትን ጫማ ተጫምቼ አላቅም የጥበብ ይስፋ ማቀው ነገር የለም ራስን የመሆንና ራስን የማወቅ ጥግ ራስን መቀበል ነው አብዛኞቻችን ብዙ ጊዜ ባንዲት ነጥብ ላይ ቆመን ከነጥቡ በኋላ ያለውን ነገር አንረዳም ለምሳሌ እኔ ልደቱ እንደዚህ ነኝ እኔ ሳይኮሎጂስት ነኝ እያልኩ በሄድኩ ቁጥር ከነኝነቷ በኋላ 4 ነጥብ ነው ያለው ከ4 ነጥብ በኋላ ያለውን እውነት አናቃትም እርግጠኝነት መጥፎ ናት ብዬ ማስበውም ለዛ ነው እሺ ቤተሰብ እንዴት ናችሁ ደህና ናችሁ ወይ አላህ ይመስገን ያለፈውን ቪዲዮ ወዳችሁታል አይ ቲንክ ከጓደኛዬ ጋር የነበረው አዲስ ነገር እንኳን የለም ብቻ ወደ ሐሳቤ አንድ ጊዜ የሰራሁላችሁ ቪዲዮ ትዝ ካላችሁ አላቅም ስለ ውስጣዊና ውጫዊ ዓለም የሚለውንና ላይክ የመጣ ነው ወይም የተወለድነው ከእናታችን ማህፀን ወደዚህ ምድር የገባ ነው ዓለም እንድትመች ፈልገው ወይም ደግሞ ለራሳቸው እንዲመች አድርገው በፈጠሯት ዓለም ውስጥ ነው የመጣ ነው so there are systems and ከነዛ ጋር ደግሞ አንድ ላይ ሆነው የሚሰሩት አካላት አንደኛ የመጀመሪያው ቤተሰብ ነው so ቤተሰብ የሚባል ነገር አለ ማለት ነውና በስጋ ማህፀን በእናታችን ማህፀን ከተሰራን በኋላ ወደዚህ ዓለም ስንመጣ የምንሰራው በቃል ነው which is በትምህርት so ብዙ የምንረዳቸው ነገሮች አሉ ያደገን በመጣንበት ሰዓት ከቤተሰቦቻችን ከጓደኞች ከማህበረሰቡ አጠቃላይ ከሶሳይቲው የምናገኛቸው ነገሮች አሉና ካሳውሳችሁ አላቅም ይሄ ኢንተርናል ወርልድ ወይም ደግሞ ውስጣዊ ዓለማችን የሚሰራው በውጫዊው ዓለም ነው መጀመሪያ በሁለት ነገር አምናለሁ which is determinism አለ free will አለ ብዬ አስባለሁ የመጀመሪያው ከፈጣሪ ዘንድ ስንወለድ ከእናታችን ማህፀን ከፈጣሪ ዘንድ የምንመጣቸው ነገሮች አሉ I don't know ፊገር አውት ለማለት ይከብዳል ግን እሱኛውን ለማለት ብቻ ሳይሆን ላይክ ሰውነታችን የሚያስፈልገውን ነገር በጊዜ ማግኘት አለበት እና ያን ነገር ካላገኘ ግን ሰርቫይቭ በማድረግ አቅማችን ዝቅተኛ ነው አንድ እሱ ነውና ያ ዲተርሚኒስቲክ ያደርገናል ግን በአስተሳሰብ ወይ ባናናር ሳይሆን which is ሊሆንም ይችላል ምክንያቱም ከልጅነታችን ጀምሮ ማግኘት ያሉብን ነገሮች አሉ በስጋዊውም እንዲሁም ደግሞ በስነልቦናዊ ደረጃ እና ይሄ ስነልቦናችን የሚቀረጽበት መንገድ ከቤተሰባችን ጋር ባለን ትስስር ነው ወይም ደግሞ መቆራኘት ነው ከእናት ከአባት ጋር የምናገኛቸው ነገሮች አሉ እነዛ ነገሮች ካላገኘናቸው እነዛ ነገሮች የምንታገልባቸው ነገሮች መሆን ይጀምራሉ ብቻ so የተማርናቸው ነገሮች አለመማር ሁኔታ ውስጥ መግባት ይቻላል ወይ አለመማር ሳይሆን ያን ነገር ማሻሻል ወይ ደግሞ ያን ነገር ማስተካከል ሊሆን ይችላል ምክንያቱም አንድ ነገር ሰውነት ሲማር የመርሳት እድሉ ዝቅተኛ ነው so ይሄ ውስጣዊ ዓለማችን የተሰራው ውጫዊ ዓለም እስከሆነ ድረስ ዘን ካደገን በኋላ የሆነ አይነት ሰልፍ ዲስከቨሪ ታይም ውስጥ ስንገባ አሁንም ኢንተርናል ወርልዱን ደግሞ ምንፈታበት መንገድ በውጫዊው መንገድ ነው which is ከሌሎች ሰዎች ልምድ ከሌሎች ሰዎች መጽሐፍት ሐሳብ እና ኤክስፒሪየንሳችን so ዛሬ ይዤ የመጣሁት እንግዲህ ለውስጣዊ ዓለማችን ጥሩ ነው ወይም ደግሞ ራሳችንን እንድንረዳ ያደርጉናል ብዬ ማስባቸው መጽሐፍቶችና ጀማሪ ስትሆኑ ትንሽ ይቀላችኋል ብዬ ማስበው መጽሐፍቶች ናቸውና ወደ መጀመሪያው እንሂድ ምንድነው ይህ መጽሐፍ ናት አለመኖር በዶክተር ዳዊት ወንድማገኝ የተጻፈ መጽሐፍ ነው አይሮን አጥብቃችሁ ማንበብ ትችላላችሁ አላልታችሁ ማንበብ ትችላላችሁ አለመኖርም ይቻላል እና ሜቢ ባለመኖር ውስጥ መኖር አለ ለማለት ፈልጎ ይሁን በደንብ
የተረዳሁት አይመስለኝም ከርዕሱ ስነሳ ማለት ርዕሷ ላይ ለምን ሁለት ቀለማት እንደተጠቀመ በመኖር ውስጥ አለመኖር አለ ባለመኖር ውስጥ መኖር አለ ሊል ይችላል there are ደግሞ እጃለው then like I think ሴሉን ሲሰራው አዳም ፍሬዋን ሲቀጥፍ አይነት ነገር ነው መሰለኝ ከዛ የተከለከሉ ነገሮች ምናምን አሉት ይሄ መጽሐፍ ስንተኛ ክፍል ነው I think 11ኛ ክፍል እያለሁ ነበር ያነበብኩትና ይሄ መጽሐፍ እንዳነብ እኔ ፈልጌው ምናምን አይደለም ያነበብኩት ላይክ ክፍለ ሀገር እያለሁ ጓደኛዬ መስሪያ ቤት ውስጥ ነው የምሰራው ወይ ደግሞ ሱቅ ውስጥ ነው የምሰራውና እሱ የሆነ ቀን ይዞልኝ መጣና እቺን አንብባት እስኪ ምናምን አለኝ ከዛ በፊት አንባቢ ነኝ ብዬ ራሴን እኔ እንጃ ማለት ከልቤ የገባ መጽሐፍም የለም ማስታወሰውም የለም አንባቢ እንደሆንኩ አላውቅም ግን ይሄ መጽሐፍ በጣም ተጣበቅኩበትና ቀጠልኩበት እና ጀስት ስራዬን ሁላ ተውኩኝ እዛ ያለው ላይ ካስተመሮች ምናምን ሲመጡ እኔ በቃ እዚህ ላይ ነኝ ያለሁት እና በቃ በጣም እየመሰጠኝ ነበር የመጣው ከዛ መጨረሻው ምናምን ደግሞ ሳነብ ጀስት ከባድ ነበር ብቻ ስፖይል እንዳላረጋችሁ መጨረሻው አይ ቲንክ ከዛ ጊዜ በኋላ መሰለኝ ኤግዚስቴንሻል የሆነና ፊሎሶፊ ነገሮች በጣም የሚማርኩኝ እንደሆነ ያወቅኩትና ጅማሬው መኖርም የሚጀምረው አለመኖርን ከመፍራት ነው ይላል አለመኖርን ዲፋይን ወይ ሲያደርግ ከሞት ጋር የተያያዘ ነውና በዚህ ውስጥ ካራክተሮች አሉ there are 4 main characters አራት ካራክተሮች አሉ ሁለት ሴትና ሁለት ወንድ ከሁለቱ ወንዱ አንዱ እንደስሙ ክብርን ሚሻ ነው አንደኛው ዶክተር ደስታ የሚባል ነው ከዛ እነዚህ ሁለቱ ደግሞ ጀስት ፍቅረኛሞች አሉ ማለት ነው ከዛ ሁሉም ግን መግቢያው ላይ የሚላት ነገር አለችና ይሄ መጽሐፍ ሲጽፍም ሆነ ካራክተሩም በአንዲት ጣም ያለው ካራክተር አለ ደስ የሚል ማለት ሁሉም ሰው ይወደዋል ብዬ አስባለሁና እሱ ካራክተር ምንድነው በእያንዳንዱ ሁኔታ ውስጥ ማለት በእያንዳንዱ በሚባል ሁኔታ ውስጥ ጠያቂ ነው ማለት በልማድ የምናደርጋቸው ብዙ ነገሮች አሉ ሳንጠይቃቸው የምንጓዝባቸው ጥያቄውን ለመጠየቅ ድፍረት የሚልለን ጥያቄው ቢመጣ እንኳን ምንውጣቸው ብዙ ጥያቄዎች አሉ ብዙ ልማዶች አሉብን እና ጥያቄውን ካለ መጠየቅ የተነሳ ምንድነው ማስተዋል የሚባለው ነገር ላይ አንደርስም ብዙ ጊዜ ስንበላም ስንጠጣም ስንራመድም የምናደርጋቸው ነገሮች ስናደርግም ስናስብም የሆኑ ስሜቶችም ሲሰሙን ከሰዎች ጋር ባለን ኢንተራክሽን ውስጥ የምናደርጋቸው ነገሮች ቦዲ ላንጉዌጅ ምናምን የሚባሉት ነገሮች ወርዶ መሬት ላይ የታዩ አይደሉም በእኛ ማስተዋል ቅጥር ውስጥ I think በደንብ የማምንበት ነገር ምንድነው አንድ ሰው ከማስተዋሉ በፊት ጥያቄ መጠየቅ አለበት it have to be questioned ማለት የሆነ ነገር መጠየቅ አለበት ስለሚያደርገው ነገር ምንድነው ያደረኩት ያለሁት ወዴት ነው እየሄድኩ ያለሁት ይሄን ነገር ማለት የማደርገውን ነገር አምኜበት ነው ወይ ሳምንበት የምር ነገሩ ጠልቆ ነው እስከ ታችኛው ሌየር ኦፍ ሪያሊቲ ድረስ መሬት የወረደ ግራውንድ የሆነ እምነት አለኝ ወይ ለነገሩ በሃይማኖቴም ሊሆን ይችላል አይ እንደዚህ ነው በየ በመጠይቀውም በመናገረውም ሐሳብ ሊሆን ይችላል ስለ ፈጣሪም ስለ ሰዎችም ስለ ራሴም የምናገራቸው በኢጎ ቅጥሬ ውስጥ ያሉ ነገሮች ሁሉ ጀስት ዝም ብለን እንላቸዋለን እንጂ ኩዌስችን አናረጋቸውም እና ኩዌስችን ካለ ማረጋችን የተነሳ ደግሞ there is a time የሆነ ነገር ሲፈጠር ነፍሳችን ክራሽ ታደርጋለች ወይም ስብርብር ትላለች which is ነኝ ብዬ ያሰብኩትን ነገር ሳልሆን ሳገኘው አይነት ነገርና really ነኝ ወይ ያ ነገር which is ራስን ማወቅ በጣም የሚያስፈራ ነገር ነው ለዛም ነው I think ሰዎችን ማወቅ የሚቀለን ምክንያቱም ያ የሚያስፈራ ነገር ስላልሆነ ራስን ማወቅ ግን በጣም የሚያስፈራ ነገር ነው እና እዚህ ላይ ሁላ ካራክተሩ ከአንድ ተማሪ ጋር ሲያወራ ተማሪው በሚናገረው ንግግር ውስጥ እስከታችኛው ድረስ የተረዳው ነገር ምን ለማለት ፈልገ ነው እያለ የሚጠይቅበት መንገድ አለ not only that ከዶክተር ጋር ከሆነ ዶክተር ጋር ሲያወራም እንደዛው ራሱ ጓደኛው የሚፈትን አይነት ካራክተር ነው በጥያቄዎች ማለት ነው ምክንያቱም
ጥያቄ ወደ ምን ያመራል? ወደ እውነት ነው የሚያመራው። ራስን ማወቅ እውነትን መረዳት ብዬ ነው ማስበው። አንድ ሰው እውነትን በተረዳ ቁጥር ደግሞ እዛ ምናልባት ራሴን እየጠየቅኩኝ መረዳት ያለብኝ ነገር ሳይሆን አይቀርም መሰለኝ። just like that እውነትን መረዳት ማለት ምን ማለት ነው ሲባል ሰርፋስ ሌቭል ላይ ከምንሰጣቸው ኤክስፓንሽኖች ወይም ደግሞ እንደዚህ እኮ ነው ከምንላቸው በጥልቅ ደረጃ የሚሰሙን ስሜቶች አሉ። አዘ ባክግራውንድ ምን እየተከናወነ ነው ከአንድ አምንበታለሁ ከምለው ሀሳብ፣ አምንበታለሁ ከምለው ፈጣሪ፣ አምንበታለሁ ከምለው ከራሴ ከማደርጋቸው ነገሮች በስተጀርባ ከድርጊቶች በስተጀርባ የእውነት ምንድነው ያለው? ፍርሃት ነው? እጦት ነው? ምኞት ነው? የሆነ ዲዛየር ነው? ምንድነው ያለው የሚለውን ነገር ፈታተን አናየው። እና አንድ ሰው ማስተዋል ላይ የሚደርሰው ጥያቄ መጠየቅ ሲችል ነው። ግን ከጥያቄው በፊት ግን የሆነ መደመም ያስፈልጋል ነው። ዙሪያውን መቃኘት አለበት፣ የሚያደርገውን ነገር መቃኘት አለበት። አንድ ሰው ጥያቄ ላይ ሊደርስ የሚችለው አንድን ነገር አትኩሮ ሲያይ ነው ወይም ሲመለከት ነው። the way እኛ የምናደርገው ነገር something የሆነ የምንሰራው ነገር ይኖራልና ያንን ነገር ስናደርግ ምን እያደረግኩ ነው የሚለውን ነገር ምናየው መደመም ስንችል ነው። በዙሪያችን ያሉ ነገሮችን መጠየቅ የምንችለው እዛች ስቴጅ ላይ የመጀመሪያው ስቴጅ ያቺ ትመስለኛለች። እና ከዛ በኋላ ነው የሚቀጥለው ጥያቄው። ልክ ነው ልክ አይደለም፣ ምንድን ነው እያደረግኩ ያለሁት? ወዴት ነው የሚወስደኝ? ይሄ ድርጊቴ ከየት ነው የመጣው? እቺ አስተሳሰቤ መቼ ነበረች? መቼ ነው የተጸነሰችው? መቼ ነው ውልደቷ? ከዛ ወዴትስ ነው የምታመራኝ የምትለዋን ነገር የምናውቀው ጥያቄውን ከጠየቅን በኋላ ነውና ከዛ በኋላ ነው አንዲት ነገር እውነትና ውሸቱ በእኛ ውስጥ እየተለየ የሚመጣውና ማስተዋል ልክ እንደ ስለት ናት። እየቆራረጠች ነው የምታልፈው ብዙ ነገሮችን which is ያቺ ማስተዋል ውስጥ እውነት የምትፈልጉ እስከሆነ ድረስ ከእውነት ጋር መኖር የምትፈልጉ እስከሆነ ድረስ ወይም ከሪያሊቲው መውጣት ማትወዱ አይነት ሰዎች ከሆናችሁ ማስተዋል ደረጃ ተጣብቃችሁ ለመኖር የምትፈልጉት ከምን ጋር ነው? ከእውነት ጋር ነውና ይሄ መጽሐፍ በጣም ወደዋለሁ። አለመኖር የሰው ልጅ ቀዳማዊ ፍርሃት ነው ይላል። መኖርም የሚጀምረው አለመኖርን ከመስጋት ነው። ቀዳማዊ ፍርሃት ነው ማለት ነው ባዮሎጂካሊ እኛ ውስጥ የተዋቀረው ነገር አለመኖር የሚባለውን ነገር እንፈራለን። መኖርን ሁሉ ጊዜ የምንሻት ናት which is በጣም በሚያስገርም ሁኔታ ባለፈው የሚያነሳውላችሁ አንደኛው ነገር እሱ ነው። አራተኛው የትራውማ ኮፒንግ ሜካኒዝም ፋውን የሚባለው ነው። እና አንድ ሰው የሆነ ነገር ሊያደርጋችሁ ሲመጣ at the moment traumatic የሆነ ኤክስፒሪየንስ ሊደርስባችሁ እንደሆነ if you feel አይምሮአችሁና ሰውነታችሁ ከናንተ ፈቃድ ውጪ ሊያደርግ የሚችለው ምንድነው? ከዛ ሰው ጋር መስማማት ነው። የሚፈልገውን ነገር ለማድረግ ቃል ለመስጠት። ምክንያቱም እዛ ጋር የምታስቡ ስለተወሰደባችሁና ስለተደረገባችሁ ነገር ሳይሆን ህይወታችሁን የማቆየትን ያለማቆየት ጉዳይ ነው። ስለዚህ ሰርቫይቭ ማድረግ አለብኝ። አንተን አይደለም የሚያስፈቅደው፣ ሰውነትን አይደለም የሚያስፈቅደው። it just በእኛ ተፈጥሯዊ ስሪት ውስጥ የተቀመጠ ነገር ነው። መኖር አለብኝ። ከዛ በኋላ እኮ ማስተዋል ሲመጣ መደባደብ ነበረብኝ፣ ማምለጥ ነበረብኝ፣ መሮጥ ነበረብኝ እኮ ብለህ ታስብ ትችላለህ። ግን ያ ነገር የማይሆን ነገር ነውና ያን ነገር ራሳችሁ ውስጥ ታገኙታላችሁ። መኖርን የምንፈልገው አለመኖርን ከመስጋት የተነሳ ነው። አለመኖርን ከመፍራት የተነሳ ነው። ኤግዚስት ማድረግ አንፈልግም። ዘላለማዊነትን የምንፈልግበት ምክንያትም ለዛ ነው። ግን እዚህ ጋር ጥያቄ አለኝ። እኔ ደግሞ ማለት እኔ መኖርን የሚጀምረው ሰው ላይክ አለመኖርን ከመፍራት ነው። መኖር የሚጀምረው አለመኖርን ከመፍራት ብቻ ሳይሆን ሰው አለመኖርንም ሲፈልግ ደግሞ ታገኛላችሁ። which is በዚህ ምድር ላይ መኖርን አይፈልግም እና መኖር የሚጀምረው አለመኖርን ከመፍራት ቢሆንም ሰው አለመኖርን የሚፈልገው ደግሞ መኖርን ከመፍራት የተነሳ ነው። ምክንያቱም sometimes የነገሩን ኢንቴንሲቲ ብታዩት አብዛኛው ሰው መሞት የሚፈራው which is ኃጢአት ስለሆነ ነው። ደግሞ ከሞት በኋላ ያለውን ጀጅመንት ስለሚፈራ ነው። በነዛ ምክንያት ነው እንጂ አብዛኛው ጊዜ ሰዎች መሞት ሲፈልጉ አይቻቃል ወይም ደግሞ just desire እንዳላቸው they want to ግን ሰው አለመኖርን የሚፈልገው ወይም ደግሞ ሞት የሚባለውን ወደሚባለው ቅጥር ውስጥ የሚገባው ለምንድን ነው ብዬ ስጠይቅ ደግሞ መኖርን ከመፍራትም ጭምር ነው። የሚያስፈራው አለመኖር ወይም ሞት ብቻ አይመስለኝም።
መኖር የሚባለው ነገር በጣም የሚያስፈራ ነገር ነው። ምክንያቱም ስትነቁ አይናችሁን ስትገልጡ የምትታገሉት ወይም የምታዩት ብዙ እውነትን ነው። ብዙ ፍርሃቶቻችሁን፣ ብዙ ሚስጥሮቻችሁን፣ ብዙ ማይመቹ ስሜቶቻችሁን ከዛንም ልክ ያልሆኑ ሀሳቦቻችሁ ጋር ነው የምትታገሉት። ያ ትግል ደግሞ በጣም ኢነርጂ ይፈልጋል እና ለምን ይሄ ነገር ሁሉ ይሆናል ብላችሁ ያንን ውሳኔ ልትወስኑ ትችላላችሁ። እና ሰው መኖርን ከመፍራት በህይወት ውስጥ ያለውን እውነት ለማየት ከመፍራት የተነሳ የሚያሯሩጠው የሚያሳድደው ነገር ስላለ ወደ ሞት ያዘግማልና ሞትን ይፈልጋል። ለዛም ነው አብዛኛው ሰው በጣም ሲደበር፣ በጣም ሲከፋ፣ ሲያዝን፣ ተስፋ ሲቆርጥ ምናምን ያው ጠርዟናት ተስፋ መቁረጥ ጠርዟናት ከዛ በኋላ ያቺ suicidal ልትመጣ ትችላለች። እና ከሱ በትንሹ ግን ሰው በየለቱ የሚሞተው በእንቅልፍ ውስጥ ነው። እንቅልፍ የሞት ታናሽ ወንድም ነው እንደሚባል ነግሬያቸዋለሁ። እና ሰዎች እንቅልፋቸውን በጣም ሊያበዙ ይችላሉ። which is unconscious መሆን እንፈልጋለን ነው። አንወድም conscious መሆን። ማስተዋል መጥፎነቷ እዚህ ጋር ነው የሚመጣው። ምክንያቱም ልክ ያልሆኑ ማአት ነገሮችን ስለ ራስና ስለ ዓለም ስለ ሰዎችም እየተረዳ ተመጣለና ያንን ማስተዋል በሆነ ጥበብ ካልያዝኮ በስተቀር አስቸጋሪ ነው። እና በየቀኑ በሆኑ እንቅልፎቻችን ውስጥ እንሞታለን። በየቀኑ የነቃውን አይምሮአችን የነቃውን ሰውነታችንን በሆኑ ማደንዘዣዎች ውስጥ እናስተኛዋለን እና በዛ ውስጥ እየኖርን እንመጣለን እያንቀላፋንና ማንቀላፋትን በጣም እንፈልጋለን። ማንቀላፋቱ የምንፈልገው ግን ሪያሊቲው ምን ስላልሆነ ነው? የሚመች አይነት ስላልሆነ ነው፣ ወይም ደግሞ በጣም እኛን የሚገርለን አይነት የሚያሳምም አይነት ስለሆነ ነውና አንዲት ፓርት ላንብብላችሁ። አርቆ ማሰብ ጠፍቶብናል። መኖር ለዛሬ ብቻ መስሎናል። መኖር ግን በእውነቱ ዛሬ ብቻ ነው። ነገና ትላንት ሁለቱም አለመኖር ናቸው። በመወለዳችን ምን ያክል እድለኞች እንደሆንን አናውቅም። እስኪ ያልተወለዱትን እናስባቸው። መኖር እኮ በአለመኖር ጥልቅ ውስጥ የተሰጠን ስጦታ ነው። ከዚህ በፊት አልነበርንም፣ ወደፊትም አንኖርም። ይህም ማስተዋል ለምን ተሳነን? ምክንያቱም ከሁሉም ህመማችን ስር የተሰወረብን እውነት ይሄ ነው። በነጋ ቁጥር እኔ አሁን ያየሁትን እናንተም አይታችሁታል። በነጋ ቁጥር ታዩታላችሁ። የመጀመሪያ ቀን እዚህ ወይም ሌላ ሆስፒታል የሄዳችሁ ዕለት የተሰማችሁን ስሜት አስታውሱ። እሱ ስሜት አሁን የላችሁም። ህመም ጥሩ የሰውነት ማስታወሻ ነው። ከህመም ጋር በመኖራችን ምክንያት እያንዳንዱ ታማሚ ሰው መሆኑን በህመሙ እንዲያስታውስ ሲሆን፣ እኛ ግን ሰው መሆኑን በህመሙ ምክንያት እንረሳዋለን እያለ ይቀጥላል። እቺ መጽሐፍ ሪኮመንድ አደርጋለሁ በደንብ እንድታነቡት። የመጀመሪያም ነውና just it's good book። ቀጣይም አለው ግን እቺ ትንሽ ደግሞ ዴፕሱ ሲገባ ያኛው ጠለቅ ስለሚ ሳይኮሎጂው ወደሱ እንቀጥላለን። በሁለተኛ ደረጃ ሳይኮሎጂካል ሆኖ ግን ህይወት ያለው የሆነ ጣዕም ያለው መጽሐፍ የሆነ ህይወት የሚሸት ነገር አለውና አውሱ ጋር ያመኛል። የአድሃኖም ምትኩ መጽሐፍ ነው። እኔ ሶስተኛ ያተሙን ነው የገዛሁት። ሾርት ናቸው መጽሐፎቹ፣ አጫጭር ናቸው። ስለ ውበት በሶሳይቲ ስለሚሰጠው ውበት ደናነኝ ስትሉ የምር ደና ነህ ወይ የሚሉን ጥያቄ እንዴት አድርጎ የሚያይበት መንገድ፣ አብዛኛው ጊዜ ደግሞ አንድ ወንድ ከአንድ ሴት ጋር ያለውን ግንኙነትና በዛ ምክንያት የተፈጠሩ ነገሮች አሉ። እነዛን በእያንዳንዱ ፐርስፔክቲቭ እየገባ ይሄዳልና ሁለት መጽሐፍ አለው። አንደኛውም ተጨማሪ በመኖር በኩል የሚል ከመፍረድ የሚያድነን ማን ነው የሚል ነው። እነዚህ ሁለቱ መጽሐፎች አዘኢንድ ዝም እንድትሉ የሚያደርጓችሁ ናቸው። ዝም እንድትሉ ማለት እያንዳንዱ ስታነቡት you are the judge፣ እናንተ ናችሁ እንትኑ ላይ ያላችሁት፣ እንዴት ነው ዙፋኑ ላይ ያላችሁት። ያነበባችሁ በመጣችሁ ቁጥር ሶስተኛ ወገን ስለምትሆኑ ይሄ ነገር እንዴት እንደዚህ ያደርጋል እያላችሁ ሰውየውን
ድርጊት የወሰነውን ውሳኔ የመጣበትን መንገድ ሳይሆን የመጣውን ፍሬውን አይታችሁ ነው ጀጅ የምታደርጉትና መጨረሻ ላይ ግን ዝም እላለሁ። አልችልም መፍረድ፣ ምክንያቱም ሁሉንም ፐርስፔክቲቭ አሳየኝ። አይ ቲንክ ሁላችንም የራሳችን እውነት አለ፣ የመጣንበት መንገድ፣ የተሰራንበት መንገድ እና ሁላችንም ከምናደርጋቸው ፍሬዎች ጀርባ የሚሳቡ ገመዶች አሉ፣ የሚተረተሩ ክሮች አሉና እነዛ ክሮች ግን እኛ ፈልገን የተሰሩ ላይሆኑ ይችላሉ። ብዙ ጊዜ በሆኑ ዳይለማ ውስጥ እንገባለን። የትኛውን መምረጥ እንዳለብን ግራ ይገባናል። ማንም ደግሞ እንዴት ነገሮችን መምረጥ እንዳለብን አላስተማረንም እና የኔን እውነት ብቻ ይዤ የሌሎችን እውነት የመጡበትን መንገድ መፈርድበት ምክንያት የለም። ሁሉም ሰው በየራሱ የመጣበት መንገድ የሆነ ነገር ያስተምረዋልና እውነት እኔ ጋር ብቻ መሆን አትችልም። እኔም ፈራጁ መሆን አልችልም። ምክንያቱም እነሱ የተራመዱትም መንገድ ተራምጄ አላቅም። የተጫሙትን ጫማ ተጫምቼ አላቅም። የጥበብ ይስፋ ማቀው ነገር የለምና ስታነቡ ያ ነው የሚሰማቸው። በመጨረሻ የምትጫሙት የራሱን ጫማ መሆን ይጀምራል። ስትጫሙት ግን you know the feeling የትኛውን እግራችሁን እያሳመመ እንደሆነ ታውቃላችሁና በእያንዳንዱ የህይወት መንገድ ውስጥ ያለውን ረመጥ እየተረዳችሁ ትመጣላችሁ እና በመጨረሻ በቃ ማን ላይ ልፍረድ ማለት ትጀምራላችሁና ፍርድ ከባድ ነገር ናት። ባለን አቅም ወይም ደግሞ እኛ አንደርስታንድ ባደረግነው ልክ የሆነ ነገርን ኮንክሉዥን ልንሰጥ እንችላለን፣ ግን we can't ምንችል አይመስለኝም። አትፍረድ የሚባለው ምክንያት ለዛም ይመስለኛል። ምክንያቱም የኖረውን ህይወት ኖረ ስለማታውቀው። ብዙዎቻችን ግን ከመፍረድ የተረፍን አለን። እሱም እያለ ያለው ከመፍረድ የሚያድነኝ ማን ነው? የሚያድነን ማን ነው? ያንን ለማሳየት እንዳትፈርድ ለማድረግ በብዙ እይታዎች ውስጥ ያስገባህና እነዛ ነገሮች እንድትመለከት ያደርጋልና ጀስት በጣም ጽድት ያለ መጽሐፍ ነው። ብዙ አይነት አጫጭር ነገሮች አሉ። ሜቢ አንድ ላንብብላችሁና ቀደም ካልኳችሁ ጋር የእውቀት መንገድ ይላል። ገጣጣ ነች፣ ስስቅ አፏን ከፍታ ነው። አሳሳቋን ከማንም ጋር ብትሆን አትቀይረው። ስንት ቀን እኔ ባለሁበት የሚያምር ጥርስ አይታ ስታደንቅ አይቻታለሁ። የሌለውን ያላጣጣለ እሱ ትልቅ ሰው ነው። ፎቶ ላይ ገጣጣነቷን ለመደበቅ ጥረት ስታደርግ አይቻት አላውቅም። ራስን የመሆንና ራስን የማወቅ ጥግ ራስን መቀበል ነው። አንድ ዕለት ሆን ብዬ ግንባሯ ላይ ፍንክስ ስላለባትና በሻርፕ ስለምትደብቀው ልጅ ስነግራት በዙሪያችን ያሉ ሰዎች እንዲቀበሉን እኛ ቀድመን ራሳችን መቀበል አለብን። ደካማ ሰው ነው ድክመት ላይ የሚመሰጠው። በራሱ የማይተማመን እንከኑ የሚያሳቅቀው ነው ጉድለት የሚያስሰው። የማይለወጥ ነገር መቀበል ከራስ ጋር ያዋህዳል። ያየነውን ጥሩ ነገር በትክክለኛው ሰዓት ማንጸባረቅ በራስ መተማመን ይባላል። በራሳቸው የማይተማመኑ ሰው ማሳነስ ላይ ሲረማመዱ የሚውሉ ናቸው። በራሳቸው የማይተማመኑ ድኩማኖች አላቅጠው አሸማቀዋት ነው ራሷን ያልተቀበለችው። አስተዳደጓ ላይ ራስን ስለመሆን፣ ራስን ስለማወቅና ራስን ስለማሸነፍ ማንም ስላላሰረጸባት ነው። ማንም በጀርባዬ ስለ ገጣጣነቴ ሲያንሾካሾክ ባይ ውስጥ አይታወቅም፣ ድብርት አይነጠኝም። ምክንያቱም ራሴን ተቀብየዋለሁ። ድሃን ድሃ ስትለው ከተንጨረጨረ ድህነቱን እንዳይቀበል ትምክህተኝነቱ ጋርዶታል ማለት ነው። መስታወት ላይ ስቆም ጥርሴን ስደብቅ ምን እንደምመስል በከንፈሬ እየደበቅኩ ለማየት አልጥርም። በአደጋ፣ በበሽታ፣ በእድሜ መክፋት አካል እንደሚዛነፍ እንደሚጎድልና እንደሚበላሽ አውቃለሁ። እንደዚህ እያልኩ ግን ተጽናንቼ አላውቅም። መጽናናትም አማራጭ የማጣት መንገድ ነውና ተጽናንተ አለባብሰ ራስን አሞኝተኸው የተውከው ነገር ባስታወሱ አሊያም ባስታወስከው ቁጥር ምቾት አይሰጥህም። ዘለቄታዊ መፍትሄ ራስን መቀበል ነው። አስተዋጽኦ ባላበረከትኩበት ነገር ለምን እመሰጣለሁ እያለች ስታወራኝ እርጋታና ትህትና ተላብሳ ነው። እውቀት ነፃ እንደሚያወጣ ይሄው አየሁኝ። እውነቱን ለማውራት ገጣጣነት ያምርባታል እያለ ይቀጥላልና ብዙ ጊዜ ስለ ራሳችሁ ባለፈውም ሳወራ ራሳችሁ መነካካት አለባችሁ።
ላይክ ራሳችሁን ለመቀበል የቱ ጋር ነው የሆነ ጉድለት ኢንሴኪዩር መሆንበት ነገር አለኝ። ያንን ኢንሴኪዩሪቲ ግን ከተቀበልኩ ማንም ምንም ማለ እኔ በራሴ ላይ የሆነ ያክል ስልጣን ስላገኘው ያ ሰው በእኔ ላይ ስልጣን አያገኝም። የምፈራው ነገር ግን ሌሎች ሰዎች ስልጣን እንዲያገኙ እኔ ላይ ስልጣን እንዲያገኙ የሚያደርጋቸው ነገሮች መሆን ይጀምራል። ቱል መሆን ይጀምራል። እኔ ላይ የሚጠቀሙበት ነገር መሆን ይጀምራል። ሶ በኢንሴኪዩሪቲ ገብተው እኔ ላይ ምን ያደርጋሉ ነው ሊያላግጡ ይችላሉ። ያ ደግሞ እኔን ምን ያደርገኛል? ትሪገር ያደርገኛል። ሶ ትሪገር የሚያደርጋችሁና ኢንሴኪዩር የሆነባችሁ ነገሮች ፈትፈታችሁ ፈልጋችሁ ካገኛችሁት እዛ ነገር ላይ ከሰራችሁበት ሌሎች ሰዎች በእናንተ ላይ ስልጣን ያጣሉና በራስ መተማመናችሁ ራሳችሁን የመቀበላችሁ ራሳችሁን የማወቃችሁና ራሳችሁን የመሆን እድላችሁ ከፍተኛ መሆን ይጀምራልና ጥሩ መጽሐፍ ናት እና እንድታነቡት። ግማሹ የመጽሐፉ በመኖር በኩል የሚለው ግማሹ ፓርት ሙሉ ወጥ የሆነ እንዴት ነው መጀመሪያ ከመጨረሻው ነው የሚጀምረው ልበል እንዴ ልበላችሁ። የሆነ ድርጊት ሲፈጠር ታያላችሁ አድጎ አንድ ሰው ማለት ነው እና ያ ሰው ከሆነ ሰው ጋር ባለው ሪሌሽንሺፕ በምክንያት የሆነ ውሳኔ ሲወስን ታገኛላችሁ። ሶ ያን ውሳኔ ስታዩት ለእናንተም ልክ አይሰራም እንዴ ምን ሆኖ ትላላችሁና ያ እየተፈታ መምጣት ይጀምራል እና ወደ መጀመሪያው ስቶሪ ሲሄድ መጀመሪያው ስቶሪ ላይ ምን እየተፈጠረ እንደሆነና በነዛ ውስጥ ያሉትንም ሰዎች ሁሉ የሆነን ውሳኔ ወሰኑበት ምክንያት የተረዳችሁ ስትመጡ ጀስት ጸጥ ነው የምትሉት ቱ ቢ ሆነስት እና አሪፍ መጽሐፍ ነው አንብቡት። እሺ ቀጣዩ መጽሐፍ ትዝታሽን ለኔ ትዝታዬን ላንቺ የሚለው የሱ ባላወራ ንጉሴ መጽሐፍ ነው። ሁለት መጽሐፍ አሉት። ይሄ የመጀመሪያው መጽሐፍ ነው። እኔ ያለኝ 5ኛው እትም ነው። ሁለተኛው መጽሐፍ ፀሐይ ከጨለማዬ ጋር ምን አለሽ የሚለው መጽሐፍ ነው። መጽሐፉ ሲጻፍ የራሱ የሆነ ምን አለው እንጀራና ማባያ አለው። እንጀራው ምንድነው ሰፊው የሆነ ልክ አይ ቲንክ የአዳም ረታንም አይነት ስታይል የሚጠቀም ይመስለኛል። ምክንያቱም መሀል ላይ ምናምን ስደርስ ያዩዋቸው ቴክኒኮች ስላሉ ነውና እንጀራው ምንድነው የሆነ ታሪክ አለ፣ ወጥ የሆነ ታሪክ አለ። ከወጡ ታሪክ በኋላ ማባያ ያስቀምጥልናል። እንጀራውን ታዩትና የእንጀራው ታሪክን በደንብ አጣፍጦ ሊያስቀምጥላችሁና አሳምሮ የሚጠቅስላችሁ የሆነ አንድ የመረዳት አቅምን ይሰጣችኋል። which is ስለ አንደኛው ታሪክ ያለ ተጨማሪ ማለት ነው። ተጨማሪ ስላችሁ ግን ከእንጀራው ጋር ጠቅልላችሁ የምትበሉት ወጥ ነው ወይም ማባያ ነውና እነዛ ነገሮች ላይ የሚያሳፍራቸው ነገሮች በጣም የሚያምሩ ናቸው። የሚጠቀማቸው ቃላቶች ከነገሩ ጋር ፍሎ እንድታረጉ የሚያደርግ ነውና ህልውናን፣ ምርጫን፣ ድብርትን ምናን ነገሮችን ሲጠቅስላችሁ ታያላችሁና በጣም የቫንጎ ወዳጅ ነው። አይ ቲንክ ቫንጎን ታያላችሁ። ቫንጎ ማለት አንድ ሰዓሊ ነው። እዚህ ጋር የምታዩት ከታያችሁ እዚህ ጋር ሶ ስቴሪ ናይት የሚለውን ስዕል የተጠቀመበት ነውና ይሄ መጽሐፍ ውብ የሆኑ ቃላቶች አሉት። የቃላት አጣጣሉም የሚገርም ነው። በራስ ውስጥ ያለውን የብቸኝነት፣ ሰው የማጣት፣ የፍቅርን፣ የድብርትን፣ የመከፋት፣ የማዘንን፣ ሌላ ሰው የመሆንን ነገሮች የሚያሳያችሁ በስነ ፍጥረት ውስጥ ነው። በሆነች ቀጭኔ በሆነች ጅብ ውስጥ ወይም በሆነ ጅብ ውስጥ በከዋክብት ከዛም በጨረቃ በነዛ ውስጥ ያለውን ጉርለቱን የሚያየው እኔነቱን ቃሉን እየጣለ ወይም ያንን ቃል እያሰባጠረ የሚያሳይበት መንገድ አለው እና እንግዳ የሆኑ ገጸ ባህሪያቶችን ሁሉ ታያላችሁ። እነዛ ገጸ ባህሪያቶች ሁላ ያላቸው ስም ይገርማቸዋል። ላይክ ገ ወይ ጸ ወይ መ ነው የሚላቸው። ለምን ያን አላቸው ቢባል ብዙ ጊዜ ገጸ ባህሪያት ሲጻፉ እነዛ ገጸ ባህሪያት ስም ሲኖራቸው እነዛ የተሰጣቸውን ስም አንባቢው ሞልቶ ሊያስብ ይችላል። ለምሳሌ እንበልና አንድ ገጸ ባህሪ ሲጻፍ ስሙ መለስ ቢሆን ከዚህ በፊት የምታውቁትን ምናልባት የጠቅላይ ሚኒስትሩን መለስ ካራክተር እዛ ውስጥ ቢሉ ልታረጉ ትችላላችሁ። አሲቲስ ካራክተሩ እንዳለው አድርጋችሁ ላታነቡት ትችላላችሁ። ገ ሲባል ምንም ይመጣላችሁ ነገር የለም እና ያ ሰውየውን በመላእክት ራሱን ሆኖ እንድታዩ ያደርጋችኋልና
ያ ገራሚ የሆነ ፓርት ነው። ሌላው ኢንስታንት የሆነ ሪያላይዜሽን አለ ወይም ደግሞ ድንገታዊ መገለጦች የምታዩበት ነው። እቺን በኋላ ላይ አንድ ፓርቷን ሳነብላችሁ በደንብ ትረዱታላችሁ። እና ኤግዚስቴንሻሊዝም ወይም ደግሞ ይሄ ስለ ህልውና አብሰርዲዝሙን ወይም ደግሞ የህይወትን ወለፈንድነትን የምትመለከቱበት ነው። ለምሳሌ የሰው ልጅ በህይወት ውስጥ ትርጉም ለማግኘት ያምጣል፣ ግን ያንን ማማጥ የሚሞላለት ዓለም ላይ ምንም አይነት ትርጉም አለመኖሩ በሁለቱ መካከል ያለውን ግጭት ሲያሳያችሁ ታገኛላችሁ። ቤዚካሊ የአልበርት ካሙ ፊሎሶፊ ነው አብሰርዲዝም። እና ትዝታዎችን ወደኋላ ንግዶ የሚያይበት መንገድ መጽሐፉ ላይ ትላንት ዛሬና ነገን የሚያሰባጥርበት የታይም ፍሬሙ ምናምን የሚገርም ነው። ከዛ ቤዚካሊ ያው ያልኳችሁ ፍልስፍና አለው። የሆነች ፓርት ላንብብላችሁ። ለምሳሌ ቃላቶችን የሚገልጽበትን መንገድ ለማሳየት ያክል ሰውነቱን ወይም ገላውን ሲናገር የሆነች ቦታ ላይ ምን ይላል? ገላዬ በኪሮሽ እንደተጠለፈ ዳንቴል ብርሃን ያሳልፋል። ነፍሴ የደከመች ሰውነቴ ውስጥ ነፋስ እንደሚያንገላታት የላምባ ብርሃን ወዲህ ወዲያ ተነፍሳለች። እንደ በረደኝ እንደ ራበኝ አስታውቃለሁ። አሁን ቃላቶቹ ናቸው ማለት ገላውን የሚገልጽበት መንገድ ከዳንቴል ጋር አገናኝቶ ከዛ ብርሃን ሲገባበት እንዳለ አይነት አድርጎ የሚገልጽበት መንገድ አለና ቃላቶቹ የሚጠቀምበት መንገድ የሚገርም ነው። ሌላው አንዲት ቦታ ላይ ኢንስታንት የሆነ ሪያላይዜሽን የሚያጋጥመው ሰዓት አለ። የሆነች ቦታ ቁጭ ብሎ ከልጅነት ጀምሮ የማይጠፋ አንድ ቁራ አለና ያ ቁራ ሁሌም ይከተለዋል። እና አንዲት ቦታ ላይ ወንዝ ዳር ቁጭ ብሎ 3 ባልጩት ይዞ ሁለቱም ባልጩት ውሃ ላይ እያማታ እያነጠራቸው በዛ ውስጥ ያለውን ማስተዋል ያይበታል። 3ኛዋ ባልጩት ላይ ሲደርስ ግን ማስተዋል ይዛለበት ራሱን መሆን ያቃተበት ሰዓት ትመጣለች። እዛች ሰዓት ላይ ለማረፍ ብሎ በዞረበት ሰዓት ያቺን ቁራ ያያታል። አይን ላይ እንደተገጣጠሙና እሱን ካየች በኋላ ስታንቋረር ይመለከታታልና ያቺን ፓርት ልንገራችሁ። እርሱ ላይ ካረፈ ጥቁር አሞራ ጋር አይን ላይን ተጋጨው። አተኩሮ በትዝብት አይን ሲያይኝ ከቆየ በኋላ የማስካካት ድምፅ አሰማ። ክንዴን አወናጭፌ በእጅ ያስኩትን የመጨረሻ ድንጋይ ወረወርኩበት። ባልጩቷ እየተምዘገዘገች ሄዳ አሞራውን ቀንድ ባጣለችው። በዚያን ቅጽበት በህይወቴ ለመጀመሪያ ጊዜ በስጋ የተደጎሰች ነፍሴን ሀልዎት ተጠራጠርኩኝ። ነፍሴ ኮብልላ ስጠፋ በቁሜ ስሞት አለመኖር ሲወርሰኝና ከውስጤ አንዳች ነገር ሲጎድል ተሰማኝ። የማላውቀው ትላንቴን ወይ ገና ያላየሁት ነገዬን እንዳያብላሽብኝ ፈራሁ። ድርጊቴ ንቃት የተለየው ነበር። አላሰብኩበትም። በህሊናዬ የሐሳብ ህዋስ ስሌት አልተሰራበትም። ቅጽበታዊ ነው። በተለምዶ እንዲህ አልነበርኩም። አልቀለጣጠፍም። ቀርፈፍ ያልኩ ነኝ። ደንግጬ አሞራው ወደ ተፈነገለበት አቅጣጫ በፍጥነት ሮጥኩኝ። ደርሼ ስመለከት ድንጋዩ ከመሳሪያ ምላጭ ተስቦ እንደተተኮሰ ቀልሃ ጭንቅላቱን በርቅሶታል። ባልጩታ የወደቀችበት ሳር በደም ተለውሷል። ከዋልኩኝ። ለምን እንዳደረኩት አላውቅም። እጆቼ ይንቀጠቀጣሉ። ድርጊቴ የተቀዳበትን የስሜት ባህር አልደረስኩበትም። ምስጦቹ ከነበሩበት አልተንቀሳቀሱም፣ አልተረበሹም። ከግንዱ ፈቀቅ አድርጌ ከዛፍ ላይ ተሰብሮ በወደቀ የደረቀ ቅርንጫፍ አፈር ምሼ በዝምታ ቀበርኩት። ራሴን አልነበርኩም። ከአሞራው ክንፍ ላይ ተነቅላ የወደቀች አንዲት ጥቁር ላባውን ይዤ ወደ ቤቴ በረርኩ። ሌሊቱን ራሴን አንድ ጥያቄ ደጋግሜ ስጠይቅ አገኘሁት። ወደ ምንነት ነው የመጣሁት? ወደ ምንነት ነው የተቀየርኩት? ጸጸቱ እያደር አልለቀቀኝም፣ አልከበደኝም። አድጌም ግን ራሴን ጠይቃለሁ፣ ያንን አሞራ ለምን ነበር የገደልኩት? አሁን ይህ ምን ያስታውሰኛል ወይም ምን አይነት አንደርስታንዲንግ ይሰጠኛል? አብዛኞቻችን ብዙ ጊዜ በአንዲት ነጥብ ላይ ቆምን። ከነጥቧ በኋላ ያለውን ነገር አንረዳም።
ለምሳሌ እኔ ልደቱ እንደዚህ ነኝ፣ እኔ ሳይኮሎጂስት ነኝ እያልኩ በሄድኩ ቁጥር ከነኝነቷ በኋላ 4 ነጥብ ነው ያለው። ከ4 ነጥብ በኋላ ያለውን እውነት አናቃትም። እርግጠኝነት መጥፎ ናት ብዬ ማስበውም ለዛ ነው። ምክንያቱም ያችን እርግጠኝነት እርግጠኛ እንዳትሆኑ የሚያደርግባችሁ ሰዓት ስለሚመጣ። ግን አንዳንዴ በደም ስራችን ውስጥ የሚሯሯጡ ስሜቶች አሉ፣ የማናቃቸው የራሳችን የሆኑ ክፍሎች አሉ፣ ማንነቶች አሉ እና ወደ ምንነት እንደምትቀየሩ አንዳንዴ ላትረዱ ትችላላችሁ። እና በራሳችሁ እርግጠኛ እንዳትሆኑ ወይም ደግሞ ምንም ያክል ትዕግስተኛ ነኝ፣ ምንም ያክል አፍቃሪ ነኝ፣ ምንም ያክል ብትሉ ፍጹም ያን ነገር እንዳልሆናችሁት ማወቅ አለባችሁ። እዚህ ፍጹም ባለመሆናችሁ ውስጥ ፍጹም ለመሆን የምትጓዙ ሰዎች እንደሆናችሁም ያንን ተረድቶ መጓዝ ነው። አለቀ የሚባል ነገር ስለሌለ እና እቺ መጽሐፍ ጥሩ መጽሐፍ ናት እና ብታነቧት አሪፍ ነው ብዬ አስባለሁ። አንድ ነጻ ፍቃድ ላይ ስለሚያወራት ነገር ላንብብላችሁ እንዳልጨርስባችሁ። እንግዲህ መጽሐፉ አንዳንዶች ከምግባረ እኩይነት ጋር፣ ሌሎች ደግሞ ከሰናየት ጋር ይወለዳሉ። ክፋትና ደግነት እንደ ነፍስ ይከፈላሉ። ታዲያ በመሃል የነጻ ፍቃድ ነገር ወደ የት ይወድቃል? ለመልካምነት ወይም ለክፉነት ተላልፈን የተሰጠን ባሪያዎች ብንሆን ለድርጊታችን በምን ሂሳብ ኃላፊነት እንወስዳለን? በእኛ ገላ ክፉና ደግ የሚሆነው በውስጣችን ያለው ሌላ ባዕድ እኛ ከሆነ እኮ ማንን ይኮንናል? ያወድሳልስ? በተፈጥሮ ክፉም ጥሩም የሚባል ሰው አለን? የምንበላሸው በገዛ ፈቃዳችንና ዙሪያችንን በከበበው የሰዎች ጥላ ጭምር አይደለምን? አሁን በያዝነው ባህሪ ላይ ያዋጡ ሰዎች እልፍ ናቸው። ልቡና የነገሮች ስብስብ ነው። የህይወት ልምምድ በደግም በክፉም ይቀርጸናል። ስለ ነጻ ፍቃድ፣ ስለ ዲተርሚኒዝም ወይም ደግሞ ይሄ እንዲህ ነው ከዚህ ማለፍ አትችልም ስለሚባሉ ነገሮችና ድርጊቶቻችን ከምን ይቀዳሉ፣ ለዛስ ነገር ተጠያቂ ነን ወይ፣ ኃላፊነት እንወስዳለን ወይ ስለሚለው ነገር ያወራበታልና አንብቡት። መናፍቁ ካሊልና ሌሎችም የሚለው የካሊል ጂብራን መጽሐፍ ነው። በዚህ መጽሐፍ ላይ 14 አንድ ናት፣ ግን 14 መጽሐፎቹ አንድ ላይ ተካተቱበት ነውና መናፍቁ ካሊል በሊባኖስ አካባቢ የተወለደ ነው። ጽሁፎቹ ፖቲክ ናቸው ወይም ደግሞ ቅኔም አለበት። ስለ ፍቅር፣ ስለ ህይወት፣ ስለ ንግስና፣ አንድ ሰው ከሌላ ሰው ጋር ስላለው መስተጋብር የሚያወራ ነው። ማለት ብዙ አይነት ነው ያለው። 14 መጽሐፍ በጣም ብዙ ነው። በደንብ የሚታወቀው አይ ቲንክ ዘ ፕሮፌት ነው። ዘ ማድማን፣ ዘ ፕሮፌት፣ ዘ ዋንደረር ወይም ደግሞ ተጓዡ፣ ዘ ፎርራነርስ፣ ጂሰስ ዘ ሰን ኦፍ ማን፣ ካሊል ዘ ሄሬቲክ ወይም መናፍቁ ካሊል የሚለውን እና ሌሎችም ብዙ እንትኖች አሉት፣ መጽሐፎች አሉት እና አሪፍ መጽሐፍ ነው። ሁሉንም በአንድ ላይ ስለምታገኙት ጥሩ ይመስለኛል ለማንበብ። ከዚህ ውስጥ እስኪ አይ ቲንክ የሆኑ ነገሮች ላንብብላችሁና ከልብ ውስጥ አንድ ነገር ለመውሰድ ከኪሱ የሆነን ነገር የሚሰጥ ሰው በእርግጥም አይነ ስውር ነው። ሁላችንም እስረኞች ነን። ልዩነቱ ከፊሎቻችን የታሰርነው ባለመስኮት ክፍል ውስጥ ሲሆን ሌሎቻችን ደግሞ መስኮት አልባ በሆነ ክፍል መታሰራችን ነው። ጨው ውስጥ አንድ ቅዱስ ነገር መኖር አለበት። ባህርና አይናችን ውስጥ መገኘቱ ለዚህ ነው። ከዘር ሀገርና እኔነት አንዲት ክንድ ከፍ ማለት ብትችል የፈጣሪ አምሳል ትሆናለህ። የልመና እጄን ዘርግቼ ባዶዬን ብመለስ በእርግጥም ማሳዛኝ ነው። ሆኖም ግን ለመስጠት ሙሉ እጄን ዘርግቼ የሚቀበለኝ ባጣ ከቀድሞ የበለጠ ተስፋ ቢስነት ነው ያለ። እነዚህን አጫጭርም ሆኑ ረጃጅም የሆኑ ጽሁፎች አሉት። አንብቧቸው። የመጨረሻ ሪኮሜንዴሽን አንድ እንግሊዘኛ መጽሐፍ አይ ቲንክ ለጀማሪም ጥሩ ነው ብዬ አስባለሁ። ኤሌመንትስ
ጸሐፊው አይታወቅም ግን የፕሪስት ናቸው የኦሪየንታል ቸርች። ይሄ መጽሐፍ እንዴት መሰላችሁ? አንድ ካራክተር ሜን ካራክተር አለ። በእያንዳንዱ ጓደኞችም ቤተሰቦችም ይኖራሉ። በእነሱ ውስጥም ቢያልፍም ግን እንደ ነፍስ አድርጋችሁ እዩት እና አንዲት ነፍስ ከዘፍጥረት ትጀምርና እስከ ዮሐንስ ራእይ ድረስ ትጓዛለች። ከዘፍጥረት እስከ ዮሐንስ ራእይ ድረስ ስትጓዝ የፍጥረትን ባህሪ ወይም ደግሞ መጽሐፍ ቅዱስ የሚያስተምርበትን መንገድ በአንዲት ነፍስ ውስጥ እንዴት ትመስላለች የሚለውን ነገር ያሳያቸዋል። ለምሳሌ አንዲት ነፍስ ከእግዚአብሔር ጋር ስትሆን ከዛ ከእግዚአብሔር ስትለይ which is ከገነት መባረር እንዲሁም በበረሃ ላይ እንደዛ መኳተን እያለ በጥበቦች ውስጥ በኩል አልፎ ጥበብ ሲባል የነዚህ መጽሐፈ ምሳሌ እያሉ ትምህርቶች የጥበብ ትምህርቶች አሉና በነዛ ውስጥ አልፎ ከዛ በኋላ በነብይ በትንቢቶቹ ውስጥ እያለፈ ያሳያቸዋል። ማለት ዘፍጥረት ምን ይመስላል ምንድነው ኮር ነገሩ የሚለውን ነገር በደንብ ያሳያቸዋል። አንድ ሕፃን ልጅ ሕፃን ሆኖ ከተፈጥሮ ጋር ባለው መስተጋብር ውስጥ የሚያሳየውን ነገር አሴ ፖርትሬት የዘፍጥረትን መጽሐፍ ቅዱስ ስታነቡ የምታገኙትን ነገር ያሳያቸዋልና ኢት ኢዚ በጣም ቀለል አድርጎ ነው ነገሩን ያቀረበው። በነዛ ውስጥ ግን የሚገራርሙ አይነት ቶትፉል የሆኑ ወይም ደግሞ ልብን የሚሞሉ አይምሮን የሚሞሉ ሀሳቦችን ታገኙበታላችሁና አንዲት ፓርት ላንብብላችሁ የመጽሐፈ መክብብ ላይ ያለው ኤክሌዚያስቲስ ይላል እና ያው የመጽሐፈ መክብብ ኮር ነገሩ ምንድነው? ሁሉ ከንቱ የከንቱ ከንቱ ነው። ሁሉም ነው የሚለው መርጦ አይደለም። ግን እዚህ ላይም አንዳንድ ነገሮች እናገኝበታለን። This is the great equalizer when the This is the great equalizer when the sons of Adam pursue anything but God, they will find that it is like chasing the wind, trying to grasp an illusion. The Hebrew word for vanity is heaven. Actually, at its root, it means smoke or vapor. Pursuing anything but love is like chasing after a vapor, meaningless, intangible, of no essence. For it is only God who is. What shall it profit a son of Adam if he gains the whole world and lose his own soul? Or what will a son of Adam give in exchange for his soul? Smoke, all the vapor, all an illusion ይላልና ሁሉ ከንቱ የከንቱ ከንቱ ነው ይልና አንዲት ነገር ግን ከንቱ አትሆንም እሱም ፍቅር ነው ይላል። ስለ ፍቅር መጽሐፍ ቅዱስ ላይ የተነገረውን ነገር ታውቃላችሁ። ሁሉ ነገር ኖራችሁ ፍቅር ግን ከሌለ ከንቱ እንደሚልና እንደ ጽናጽል ነው ይላል እና ቬፐር ወይም ደግሞ ሃቭል የቫኒቲ ቀጥተኛው ትርጉሙ ወይም ደግሞ የመጀመሪያው የሂብሩ ቃሉ ሄቭል ነው ይላል። ሄቭል ማለት ስሞክ ወይ ቬፐር ነው ይላል። ቬፐር ሲባል ይኖር አይደለ? ቬፕ የሚባሉን የሚጠቀሙትን ታውቁታላችሁ። አይጎዳ ምናምን ይባላል ግን there is a chemical in it which is የሆነ ኬሚካሎች አሉት ሰውነትን የሚጎዳ ያን ያክል እንደ ሲጋራ ምናምን ባይሆንም ግን ይሄን ያያችሁት ቬፐር ከሳቡት በኋላ ሲወጣ ወይም ሲጋራም ሆነ የትኛውንም ጭስ ስታዩት it becomes የሆነ ወደ ሆነ ነገር ነው በቃ የሚጠፋው እና ሚኒንግለስም ሲሆንባችሁ ታገኛላችሁ። ይሄንን በባለፉት ቪዲዮዎች ላይ የጠቀስኩት ነገር ነው። አንድ ነገር አሳዳችሁ ስትይዙ ትርጉም ታጡበታላችሁ እና ትርጉም ልታጡበት የማትችሉት ነገር ፍቅር ነው እያለ ይሄዳል። ትርጉም ልታጡበት የማትችሉት ነገር ፈጣሪ ወይም እግዚአብሔር ነው እያለ ይሄዳል። ምንም ያክል ግን በዛ ነገር ውስጥ አናልፍም ማለት አይደለም። ትርጉም እናጣባቸው ብዙ ነገሮች አሉ። ፍቅርም ራሱ ሆኖ እግዚአብሔርም ትርጉም ልናጣበት የምንችልበት ሰዓት ሊመጣ ይችላል። ግን ያ የሚሆንበት የራሱ የሆነ መንገድ ስላለው ነው። እስከ መጨረሻው እንደዛ ነው እያልኩ ሳይሆን በሆነ መወለድ ውስጥ ግን ዳግም ስንመጣ ምን ያክል ደግሞ ትርጉም እንዳላችሁ እንረዳለንና ጥሩ መጽሐፍ ናት። ይሄኛው እርዝ የሚለው ፓርት ነው። then water የሚል ፓርት አለው። fire እና wind የሚል ደግሞ ፓርት አለው። 4 ፓርት ነው።
which is በኤሌመንት አድርጎ ነው የገለጸው። አፈር መሆን ምን ማለት ነው? ከዛ በኋላ ወደ ውሃነት ፒዩሪፊኬሽን ወደሚባለው ነገር ስንመጣ መንጻት ወደሚባለው ነገር earth it is about humility ወይም ደግሞ ትህትና ነው። የትኛውንም ያክል እውቀት ብትይዝ የትኛውንም ነገር ያክል ቢኖር ፍቅር ግን ከሌለ እነዛ ነገሮች ላይክ ባዶ እንደሆኑ ማወቅ አለብህ ነው። እና እነዚህን እውቀቶች ከሆነ በጎ ስሜት ጋር ካልያዝናቸው ወይም ኮምፐንሴት ከሚያደርገው ነገር ጋር ካልያዝናቸው ወይም ደግሞ ከድካማችን ጋር ይዘን ካልተጓዝን ራሳችንን የበላይ የማድረግ አቅማችን ከፍተኛ ነው። ከላይ ነው ሁሉን ነገር የምናየው። ማንም የኔ ያክል እውቀት የለውም ልንል እንችላለን። እና እነዛ ነገሮች እንዳይሆኑ የሚያደርገው when you become earth ነው። መሬትም መሆን ስትጀምር፣ ምድርም መሆን ስትጀምር which means ሁሉም ነገር የተፈጠረው ሁሉም ነገር ባላችሁ አብዛኛው ነገር ባህሪ ውስጥ ምን አለ? አፈርነት አለ። እና ያን ያክል ራስን አግዝፋት ያው አትመልከተው። ምድር እንኳን ቀድማ የተፈጠረች ናት። ካንተ በፊት የተፈጠረ ነገር ሳለ አንተ የምትታበይበት ምክንያት ምንድነው ወደሚል ነገር ይመጣልና ከዛን ይሄ ሂዩሚሊቲውን ይዞ ትህትናውን ይዞ በሚጓዝበት መንገድ ውስጥ ከዛን እየጠራ እየነጻ ሲመጣ ልቡ ነው መብራት አይደላችሁም ግን ፒዩሪፊኬሽን ኦፍ ሃርት ይመጣል። የሰው ህመሙ የልቡ መጨለም ነው ብዬ አስባለሁ። አይምሮስ በማንበብና ከሰዎች የሆኑ ነገሮችን በመረዳት ሊመለስ ይችላል። ግን አንድ ሰው ልቡ ሲጨልም ደግሞ ከባድ ነው። እና ልብ ባለፈው ስናወራ የነፍስ አንድ አካል ናት። ግን በመንፈስና በነፍስ መካከል ያለውን ትስስር የምትፈጥር አንድ አካል ናት። ልብ ሲባል ነው ኦርጋኑን ብቻ አይደለም ወይም አካሉን ብቻ ሳይሆን መንፈሳዊ የሆነ ልብም አለና ሰው ከሆኑ ነገሮች ለማምለጥም ሊሆን ይችላል። የሆኑ ጨለማ ነገሮች ውስጥ እየገባ ሲመጣ የሚጨልመው አስተሳሰቡ ብቻ አይደለም። ኢንዴፕዝ የሰው ልጅ ማንነት ያለው ብዬ ማስበው እዚህ ውስጥ ሳይሆን እዚህ ውስጥ ነውና አንድ ጊዜ አስታውሳለሁ ሰልፍ ዴቨሎፕመንታል የሆነ ቪዲዮዎች ላይ እኔ ስትል የቱ ጋር ነው የምንጠቆመው ሲባል እዚህ ጋር ነው የሚጠቆመውና እኔ እንላለንና የሰው ማንነቱ ኮሩ ያለው እዛ ጋር ነው። አንድን ሰው ዲፋይል ታረግ የምትችለው ወይም ደግሞ የምትገልጸው የምትመዝነው በልቡ ባለው ነገር የተነሳ ነውና የነፍስ ጨለማነቷ ከእግዚአብሔር መራቋ ነው ይባላል። ግን በሌላም በኩል ስታዩ የነፍስ መጨለማው ደግሞ አለማወቅም ሊሆን ይችላል። አለመረዳትና ያንን ልብ አለመመልከት አለማስተዋልም ጭምር ነው። which is የመጀመሪያ የኃጢአት መጀመሪያ አለማስተዋል ነው የሚል አንድ ቅዱስ አቃለውና እነዚህ መጽሐፎች ለጀማሪዎችና መጽሐፉን እንዳታቆሙ የሚያደርጓችሁ ናቸው። ሜቢ አንድ ተጨማሪ ስኪል ከሆነ አላቅም አንድ መጽሐፍ ያሉት ገጾች ይኖራሉ። ኤግዞስትን ሊያደርጋችሁ ሊሆን ስለሚችል ግማሹን ባታነቡ እንኳን ሩቡን ለማንበብ ሞክሩ። ምክንያቱም ስቶሪ ነው የሰው ልጅ የሚገዛውና 400 ገጽ ከሆነ 200 ግማሹ ነው፣ የ200 ግማሽ ደግሞ 100 ነውና ቢያንስ 100 ያክል ወይ 50 ገጽ ያክል ስትሄዱ አይምሯችሁ መነዝነዝ ይጀምራል። ያንን ታሪክ መጨረስ ይፈልጋልና ታሪክ ስትሰጡት ብዙ መንገድ ሊጓዝ ስለሚችል በተሻለ አቅም የሆነ ያክል ገጽ ራሳችሁ ለመመገብ ሞክሩ በመጽሐፍት ውስጥና አንድ የመጨረሻ መጽሐፍ የሚስጥር አድራው እኔ የሚለው መጽሐፍ አንዲት ሴት በ30 እድሜዋ ላይ ሆና የጻፈችው ነው። ጻፊዋ የራሷ እውነተኛ ታሪክ ይመስለኛል ነውማ እና እቺ ሴት ራሷን ለማወቅ በምትሄድበት መንገድ ውስጥ የምትጠይቃቸውን የማህበረሰቡ የሚያነሳቸውን ጥያቄዎች ትሞግታለች። ሴት ልጅ በ30 ዓመቷ ማግባት መውለድ የሚባሉ ነገሮችን የሚጠበቁባትን ግዴታዎች የምታይበት መነጽር አላትና ራሷን በማወቅ ውስጥ ስትሄድ ደግሞ የምትረዳቸው የምትጋፈጣቸው እውነቶች አሉ። ሰልፍ ዴቨሎፕመንታል ይመስልና ግን ስታዩት ዴፕዝ ያለው ፊሎሶፊ አለውና በነዛ ውስጥ ስለ ስብራታችሁ ምን ያክል ውብ እንደሆነ እና እነዚህን ማህበረሰባዊ የሆኑ እይታዎችን በጥያቄዎች መልክ ትመለከታለች ዘንድ እየጠለቀ ሲመጣ
ብዙ አይነት ሌየር ኦፍ አንደርስታንዲንግ እንዲሁም ደግሞ ስለ ስብራቷን ደግሞ በሁለት መንገዶችም ልታይ ትችላለች እና ኪንሱንጊ ስለሚባለውም ፊሎሶፊ ታነሳለች። በጃፓን ውስጥ እንዳለ ሲኒ ላይክ አንድ ሲኒ ሲሰበር ሲኒውን አውጥተው አይጥሉትም which is ያንን ይወስዱትና በወርቅ ያጣብቁታል አይነት ነገር እና ያ መሰበራቸው በህይወታቸው ላይክ መሰበር የሚባለው ነገር በህይወት ውስጥ እንደ ወርቃማ የሚሆንባቸው ጊዜያቶች አሉ እና ስለሱም ታነሳለች እና መሀል ላይ ስለ አንዲት ቦታ ላይ እንዲህ ትላለች ደፋር ሰው ፈሪ ያልሆነ ሰው አይደለም። ደፋር ሰው ፍርሃቱን አምኖ ለፍርሃቱ መፍትሄ የሚሻ ሰው ነው። መልካም ሰው ክፋት የሌለበት ሰው አይደለም። መልካም ሰው የገዛ ክፋቱን ተመልክቶ እንዴት መልካም ልሁን ብሎ የሚጠይቅ ሰው ነው። ሐቀኛ ሰው ሁሌም እውነትን የሚናገር አይደለም። ሐቀኛ ሰው ውሸት በተናገረ ቁጥር የገዛ ህሊናው የሚቀጣው ሰው ነው። ሰውነት መልካምነትንና ክፋትን፣ ጨለማንና ብርሃንን፣ ውበትንና አስቀያሚነትን፣ ንጽህናንና መቆሸሽን ረቂቅ በሆነ ሚስጥር የያዘ ማንነት ነው። ይህም መረዳት መቻል ነው ነጻነት ማለት ያለች ምታወራበታለች እና ህይወት ላይክ መልካም መጥፎም አይደለችም እንዲህ ብላ ተብላ አትበየንም ስለሚለው ህይወት ለመረዳት ሲሞክሩ በጣም ብትከብድም ከእውነት ጋር ግን ብዙ ጊዜ የተቆራኛችሁ ስትመጡ በደንብ የሚገባችሁ ነገር እየሆነ እንደሚመጣ በጣም ያስረዳችበት እና ጽድት ያለ መጽሐፍ ነው። እነዚህ ዛሬ ሪኮመንድ ማድረጋችሁ መጽሐፎች ናቸው። ብታነባቸው ጥሩ ናቸው ብዬ አስባለሁ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ኮመንት ካላችሁ አሳርፉ። በሚቀጥለው ምናልባት አንዲት ኮመንት አለች ስለ ሻዶ ኢጎ እና ትራማ ልዩነቱን ብታስረዳን ያለን በሱ መጣለው። ሰላማችሁ ይብዛልኝ።